ፍቅር ከመንፈስ ፍሬዎች ውስጥ አንዱ ነው። መለኮታዊ መነሳሳት በሐዋርያው በጳውሎስ አንደበት የመንፈስ ፍሬ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ በጎነት፣ ቸርነት፣ እምነት፣ የዋሃትና ራስን መግዛት ነው ሲል ከገለጻቸው ውስጥ የመጀመሪያው የመንፈስ ፍሬ ፍቅር ነው። ሰው የመንፈስ ቅዱስ ቤተ መቅደስ እንደሆነና የእግዚአብሔርም መንፈስ በውስጡ እንደሚያድር ይታወቃል። ስለዚህ ጌታችን ኢየሱስ ክርስቶስ መንፈስ ቅዱስን ወደ እኛ የላከው በእኛ ውስጥ ለዘላለም እንዲያድር፣ በእኛ በኩል ውስጥ እንዲሠራ፣ ሥራውም ፍሬ እንዲያፈራ ላከው። ይኸውም የመንፈስ ፍሬ ነው እንዲል አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 16 የመጀመሪያዎቹ 3 ፍሬዎች ፍቅር፣ ደስታና ሰላም ናቸው። እጅግ ጠቃሚዎቹ የፍቅር አይነቶች የእግዚአብሔር ፍቅርና ለመልካም ነገር ያለን ፍቅር ናቸው። እያንዳንዳቸውም ወደ ሌላው ይመራሉ። የእግዚአብሔር ፍቅር ለመልካም ነገርና ምግባር ወደሚደረግ ፍቅር ይመራል። ይህም ወደ እግዚአብሔር ፍቅር ይመራል። አንዱም ሌላውን ያጠነክራል። አንድ ሰው መልካም ነገር ከወደደ ከክፋት ጋር አይታገልም። ብዙ ሰዎች ከኃጢአት ጋር በመታገል ወይም ሰይጣንን በመታገል ሕይወታቸውን ያባክናሉ። የንስሐ ሕይወትንም ማግኘትን ይሻሉ። ነገር ግን ይህ ከማንኛውም እነርሱ ከሚወዱት ኃጢአት ጋር እንዲቆዩ ያደርጋቸዋል። በሌላ በኩል መልካምን የሚወድ ሰው ከንስሐ ደረጃ በላይ ከፍ ይላል። ኃጢአትን በመቃወም ይታገላል። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛል የሚሉት ቃላት ጀማሪዎችን የሚመለከቱ ናቸው። ሥጋን መቃወም አይፈልጉም። መልካም ነገርን የሚወድ የንስሐን ለማግኘት መታገል አያስፈልገውም። ይልቁንም ትግሉ በእግዚአብሔር ፍቅርና መልካም ነገርን በመውደድ ፍቅር ለማደግ ይሆናል እንዲል ገላትያ 5 ከቁጥር 17 መልካም ነገርን ለመውደድ ፍላጎት ያለው መልካም ነገርን ለመመለስ አይታገልም። ነገር ግን የእርሱ ትግል የሚሆነው በእግዚአብሔር ፍቅርና መልካም ነገርን በመውደድ ማደግ ነው። የእንደዚህ አይነት ሰው ትግል የተቃውሞ ከመሆን ይልቅ አዎንታዊ ነው። ከፍላጎት አልባነት ይልቅ አዎንታዊነቱ የላቀ ነው። ይህ ከአንድ የቅድስና ደረጃ ወደ ከፍተኛ ደረጃም መሸጋገር ነው። ይህ መንፈሳዊ ትግል ፈጽሞ አድካሚ ሳይሆን ጣፋጭ ነው። ከብርሃን ይልቅ ጨለማን የሚወድና መልካም ምግባርን የሚጠላ ሰው በመንፈሳዊ ሕይወቱ ይዝላል እንዳለ የዮሐንስ ወንጌል ምዕራፍ 3 ከቁጥር 19። ነገር ግን መልካምን የሚወድ እርሱ መጨረሻ ወደሌለበት የጌታ ሰንበት ያለ ድካምም ከአንድ መልካም ነገር ወደ ሌላ ከፍተኛ መልካም ነገር ሊሸጋገር ወደሚችልበት ፍጻሜ ወደ ሌለው ዕረፍት ይገባል። ግዴታ እንደ አንድ ምግባር መልካም ነገር ማድረግ ለሚወዱ ለተቀደሱ ሰዎች መልካም ለመስራት ራሳቸውን ማስገደድ የተገባም አይደለም። እነርሱ ማንም ድካምና ጫና ሳያደርግባቸው ፈጥነው መልካም ነገርን ያደርጋሉ። መልካም ነገርን የሚወድ የእግዚአብሔርን ትእዛዝ አክብዶ አይመለከትም። ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። ሐዋርያው ቅዱስ ዮሐንስ ትእዛዛቱን ልንጠብቅ የእግዚአብሔር ፍቅር ይህ ነውና ትእዛዛቱም ከባዶች አይደሉም ብሏል። እኛም ትእዛዛቱን የምንወዳቸው ከሆነ ይህ ስሜት ይሰማንና የእግዚአብሔር ሥርዓት ቅን ነው፣ ልብንም ደስ ያሰኛል፣ የእግዚአብሔር ትእዛዝ ብሩህ ነው፣ ዓይንንም ያበራል ማለት እንጀምራለን። ጌታንና መልካም ምግባርን የሚወድ ማንኛውም ሰው ሕግ ከሚጠይቀው የላቀና ወደ ፍቅር መንገድ ውስጥ የገባ ነው። እንደዚህ አይነት ሰው ትእዛዝን ሳይጠብቅ መልካም ነገርን ይሠራል። መልካም ባህሪው መልካም ነገርን ለመስራት ጥሪ እንዲጠባበቅ አያደርገውም። እንዲህ ያለው ሰው መልካምነት ባህሪው ውስጥ ስላለና የእግዚአብሔር አምሳል ስለሆነ መልካም ነገርን ያደርጋል። እንደ አንድ የተለመደ ነገር ወደ ውጭ እንደሚወጣ እስትንፋስ ያልተለመደ አዲስ ነገር ወይም ከችሎታው በላይ እንደሚሠራ አይነት ስሜት ሳይሰማው መልካም ነገርን ይሠራል። በሥራው ከመኩራት ይልቅ የሚፈጽመውን ተግባር እንደተለመደ ሥራ ይመለከተዋል። በተቃራኒው መልካምን የማይወድ የእግዚአብሔር ትእዛዝ ከባድ ሆኖ ያገኘዋል። እርሱም የእግዚአብሔር ጠላት ይሆናል። እግዚአብሔር በኃጢአት የሚገኘውን ደስታ እንደከለከለው የእርሱም ትእዛዝ እንዳስጨነቀው ወደማይፈልገው መንገድ እየመራው እንደሆነ ያስባል። ስለዚህ ለእርሱ የእግዚአብሔር መንገድ አስቸጋሪ ይሆንበታል። በመንገዱም የሚጓዝ ከሆነ በኃይልና በግዴታ ይጓዛል።
ይህ አይነቱ ሰው በእግዚአብሔር ሕልውና የማያምን ነው። ምክንያቱም ይህ በእግዚአብሔር የማያምን ሰው በእርሱ ሕልውና የእግዚአብሔር መኖር እንቅፋት እንደሆነበት ራሱን አሳምኗልና። በእግዚአብሔር የማያምን ከሆነ የመኖር ስሜት ሊሰማው አይችልም። እኔ የምኖር ከሆነ እግዚአብሔር ባይኖር የተሻለ ነው ብሎ ሊናገር የቻለው ለዚህ ዋናው ምክንያቱ እግዚአብሔርን አለመውደዱ ነው። ከዚህ ጋር ተመሳሳይ በሆነ መንገድ የጠፋው ልጅ ከቤተሰቦቹ ርቆ ተጓዘ። በነፃነቱ መደሰት በፈለገ ጊዜ የአባቱን ቤት ጥሎ ሄደ። በሌላ በኩል መልካም ነገርን የሚወድ ፈቃዱ ከእግዚአብሔር ፈቃድ ጋር ይስማማል እንጂ ከእግዚአብሔር ፈቃድ ጋር አይጣላም። እግዚአብሔርን ይወዳል፣ የሚያስበውንም ነገር ከእርሱ ያገኛል። ሊያደርገው የተነሳሳበትን መልካም ነገር ሁሉ ስለ እግዚአብሔር ብሎ ይወዳል። እግዚአብሔር የእርሱ ብቸኛ ምኞቱ እና ብቸኛ ደስታው ይሆናል። መልካም ነገርን የሚወድ ዘላቂ በሆነ ደስታና ሰላም ውስጥ ይኖራል። በመጽሐፍ ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ አሁንም ደስ ይበላችሁ ተብሎ እንደተጻፈ መልካም ምኞትን የሚወድ ሰው በጌታ ደስ ይለዋል። የዚህ ምክንያቱ ደግሞ ከጌታ ጋር በመኖር ሐሴትን ስለሚያገኝ ነው። ከዚህም ጋር የጌታን ፈቃድ እንደ እርሱ ፈቃድ የእርሱም ስምምነትም ከጌታ ፈቃድ ጋር ተመሳሳይ ሆኖ ያገኘዋልና ደስ ይለዋል። ታዲያ አንድ ሰው ለእግዚአብሔር ያለውን ፍቅርና መልካም ነገር ለማድረግ ያለውን ፍቅር የሚያጣው መቼ ነው? ይህ የሚሆነው ክፋትን ወደ ማወቅና ወደ መለማመድ እንዲሁም በእርሱም ደስታን ወደ ማግኘት ሲመጣ ነው። የመጀመሪያውም ሰው በዲያብሎስ ፈተና የወደቀበት መጥፎ ድርጊት ይህ ነበር። አዳምና ሔዋን ያውቁ የነበረው መልካምን ብቻ ነበር። ሰይጣን ግን መልካምንና ክፉን ወደ ማወቅ አመጣቸው። በእውቀታቸው ላይ ክፋትን ጨመረባቸው። ሰውም ክፋትን መለማመድ በእርሱና በክፋት መካከልም የፍቅር ግንኙነትን መቀስቀስ ጀመረ። ሰው እንዳያውቃቸውና እንዳይለማመዳቸው የሚመረጡ ነገሮች አሉ። ስለ እነዚህ ነገሮች መጽሐፍ ቅዱስ እውቀትንም የሚጨምር ሐዘንንም ይጨምራል ይላል። ሰይጣን ለሔዋን ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ አላት። ለእነርሱም በእንደዚያ አይነት እውቀት ዓይኖቻችሁ ባይከፈቱ የተሻለ ነበር። ለሰው መልካም ብቻ ማወቁ እጅግ የተሻለ ነው። እርሱም በደስታና ሌሎችን በማፍቀር ይኖራል። ምክንያቱም በሰዎች ውስጥ መልካም ነገርን ብቻ ስለሚመለከት ሌሎችን ይወዳል። በዘላለማዊው መኖሪያ መልካምንና ክፉን የማወቂያ ፍሬን ከውስጣችን የምናወጣበት ጊዜ ይመጣል። እናም ታዲያ ክፋትን እንረሳለን፣ የመልካም እውቀት ብቻም ይኖራል። እግዚአብሔር ከፀሐይ በታች ንስሐ የገባንበትን ማንኛውንም ክፋት ከአእምሯችን ጠራርጎ ያወጣዋል። መልካም ነገር ብቻ ይቀራል። እርሱንም እናውቀዋለን፣ እናስበዋለን፣ እንቀምሰዋለን፣ እንወደውማለን፣ እናም እንተገብረዋለን። በኃይል ሳይሆን በትእዛዝ ተገደንም ሳይሆን ወይም ለማድረግ የመታዘዝ ስሜት እየተሰማን ሳይሆን በደስታና በእውነተኛ ውስጣዊ መንፈስ መልካም ነገር ማድረግ አለን። ይልቁንም ለማፍቀር ለመውደድ ስንል መልካም ነገር መስራት አለብን። ምን ያህል መልካም ነገር እንደፈጸመ ለማየት ሥራዎች በዘላለማዊነት ውስጥ ባሉ ደረጃዎች በተቀመጡ ጊዜ በውስጣቸው ያለውን ፍቅር እግዚአብሔር እንደሚለካ እርግጠኛ ሁን። እግዚአብሔር የሚቀበለውና ስለ እርሱም ምክንያት በእግዚአብሔር የምትሸለምበት ፍቅር ይህ ነው። ይህ በሕይወታችንና በሥራዎቻችን እንዴት ተግባራዊ ይሆናል? ለምሳሌ አገልግሎትን እንውሰድ። አገልግሎት ዝም ብሎ ሥራ፣ እንቅስቃሴ ወይም ስብከት አይደለም። ነገር ግን ሰዎችን ስለምትወዳቸውና እንዲድኑ ስለምትፈልግ የእግዚአብሔር ቤተ ክርስቲያንና መንግሥት እንዲስፋፋ ስለምትወድ እነርሱን የሚወዳቸውን እግዚአብሔርን ስለምትወድና እነርሱም እርሱን እንዲሁ እንዲወዱ ስለምትፈልግ ታገለግላቸዋለህ። እንደዚህ ከሆነ በእርግጠኝነት እግዚአብሔር ያንን ፍቅር በአገልግሎት ውስጥ ያበዛል። በአገልግሎት ውስጥ ስኬትን የሚጎናጸፈው ማን ነው? አገልግሎትን እንደተቀደሰ ፍቅር፣ ለእግዚአብሔር እንደሆነ ፍቅርና በአገልግሎቱ ለሚያገለግላቸው እንደሆነ ፍቅር አድርጎ የሚገነዘብ እርሱ እንጂ። ለመስጠት እንዲሁ ተመሳሳይ ነገር ተግባራዊ ይደረጋል። መስጠት ወይም ልግስና ትእዛዙን ማሟላት ብቻ አይደለም። መጽሐፍ ቅዱስ እግዚአብሔር በደስታ የሚሰጠውን ይወዳል እንዲል እግዚአብሔር የምትሰጠውን ገንዘብ ሳይሆን የመጀመሪያውን ፍሬና ቃል ኪዳን የሆነው ከማዕረጎች ሁሉ የሚልቀውንና ያለ ነቀፋ በነፃነት የሚሰጠውን ፍቅር ከአንተ ይጠብቃል። ፍቅር የመንፈስ ቅዱስ የመጀመሪያ ፍሬ ነው።
ስለዚህ ጌታ የኤፌሶንን ቤተ ክርስቲያን በነቀፋ ንስሐም እንዲገባ በጠራው ጊዜ ነቀፋውን የተወሰነ ኃጢአትን በመግለጽ ሳይሆን በአንድ ሐረግ አጠቃሎ ዳሩ ግን የምነቅፍብህ ነገር አለኝ የቀደመውን ፍቅርህን ትተሃልና በማለት ነው። እግዚአብሔር ይህንን ፍቅር ይፈልጋል። ስለዚህም ልጄ ሆይ ልብህን ስጠኝ፣ ዓይኖችህም መንገዴን ይውደዱ አለ። ትእዛዙን መፈጸም የፍቅር ተፈጥሯዊ ፍሬ ነው። ውጫዊ የንስሐ ሕይወትን ብቻ የሚኖሩ ነገር ግን ውስጣዊ ፍቅር የሌላቸው ይወድቃሉ። ምክንያቱም ሥራዎቻቸውና ከእግዚአብሔር ጋር ያላቸው ግንኙነት ፍቅር የጎደለው ነውና። መድኃኒታችን ኢየሱስ ክርስቶስ ከሕግ ማግኛይቱ ትእዛዝ ታላቅ ናት ተብሎ ለተጠየቀው ጥያቄ የሰጠው መልስ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህም፣ በፍጹም አሳብህም ውደድ። ታላቂቱና ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱም ይህችን ትመስላለች፣ እርሷም ባልንጀራህን እንደ ነፍስህ ውደድ የምትለው ናት። ኦሪትና ነቢያት በእነዚህ በሁለቱ ትእዛዛት ጸኑ የሚል ነበር። በዚያን ቀን ብዙዎቹ ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? ይሉታል። ነገር ግን እርሱ ይህን ሁሉ ትቶ በውስጣቸው ስላለው ፍቅር ይጠይቃቸዋል። ይህ የተአምራትና የስጦታዎች ችግር አይደለም ባሏቸው በተሰጧቸው ስጦታዎች የተነሳ የሚጠፉ ብዙዎች ናቸውና። ለዚያ ነው ሐዋርያት ስለ መንፈሳዊ ስጦታዎች ባወሩ ጊዜ ሁሉ ይህንን ከሁሉ ይልቅ በተሻለ መንገድ አብራርተውታል። እግዚአብሔርን እስከወደድነው ድረስ ደስታችን እና እርካታችን ዘላለማዊ ይሆናል። በክብር አንድ ኮከብ ከሌላው ኮከብ ይለያል እንዲል አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 41። ፍቅርንም እንዲሁ ይህ ሊገልጸው ይችላል። እግዚአብሔርን ከወደድህ አትፈራም፣ ፍቅር ፍርሃትን አውጥቶ ይጥላልና። ይህ ፍቅር ካለህ እግዚአብሔርን አትፈራም፣ ኃጢአትንም፣ ሰዎችንም፣ ሞትንም እንኳን አትፈራም። ከፍቅር ጋር በመሆን ሰው በማያቋርጥ ደስታ ከአንድ መልካም ነገር ወደ ሌላው በሚደረግ የድል ሂደት ውስጥ እርሱን በሚመራው በጌታ ደስታና ከጌታ ጋር ባለው ሕይወት በሚደሰተው ደስታ በልቡም ውስጥ ኃጢአት ቦታ የሌለው በመሆኑ ምክንያት በሚያገኘው ደስታ ውስጥ ይኖራል። ከዲያብሎስ የሚመጡ አንዳንድ ውጊያዎችና ትግሎች ሊኖሩ ይችላሉ። ነገር ግን እነዚህ ውጫዊ መሰናክሎች ሲሆኑ ውስጣዊ የሆነ በብዛት የሚገኝ ሰላም ግን ከውስጥ አለ። በእንደዚህም አይነት ፍቅር ውስጥ ራስህን እንድታለማመድ እፈልጋለሁ። ውጫዊ ከሆነ የመንፈሳዊነት ልምምድ ውጣና ወደ ፍቅር ጥልቅ ስሜት ውስጥ ግባ። ፍቅር ፈጽሞ አይወድቅም። ቅዱስ ጴጥሮስ ጌታውን ክዶ እንደማያውቀውም ምሎ ተናገረ። ጌታችን ግን አንዲት ጥያቄ ብቻ ጠየቀው፣ ትወደኛለህን የሚል። ቅዱስ ጴጥሮስም አለ፣ ጌታ ሆይ አንተ ሁሉን ታውቃለህ፣ እንደወድህ አንተ ታውቃለህ አለው። ቅዱስ ጴጥሮስ በዚያ ፍቅር ይቅርታን ተቀበለ፣ በሐዋርያት ዘንድ የነበረውን ደረጃውንም አስመለሰ።